أو زد عليه ورتل القرآن ترتيلا. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله. كفل السر يا تجويد تمرتنا زاري يمنا يوم علتنا ببالفو يكفل زتن يتجويد تمرتاችን ላይ ስናይ የነበረው የአረብኛ ፊደላቶች ሙስተዕሊያና ሙስተፊላ የሚባለውን ሁኔታ ከዛ አንፃር በሁለት የሚከፈሉ ሆነው ግን ሶስት ፊደሎች ደግሞ ለብቻቸው አንዳንዴ የሚወፈሩ አንዳንዴ ደግሞ የሚቀጠኑ እንዳሉ አይተናል ማለት ነው። እና የአረብኛ ፊደላቶች ኢስቲዕላ እና ኢስቲፋል የሚባለው ባህሪ ከነሱ ጋር ተያያዥ የሆነ ሲሆን እንዲሁም ሙፈኸም የሚባለውና ሙረቀቅ የሚባለው ደግሞ ምክንያታዊ ሆኖ የሚመጣ ባህሪ እንደሆነ አይተናል ማለት ነው። ዛሬ የምናየው ሁክሙል አሊፊ ስለ አሊፍ ዙሪያ ያለውን ብያኔዎችን ነው ዛሬ የምናየው ማለት ነው። አሊፍ ምንድነው ከተባለ በመወፈርና በመቅጠል ዙሪያ ላይ ያለው ብያኔዋ تكون الالف تابعة للحرف الذي قبلها من حيث التفخيم والترقيق كما قطننا كما وفر انصار الف كሷ በፊት ላለው ፊደል ተከታይ ነው የምትሆነው ማለት ነው። فتفخم بعد المفخم نحو ከሚወፈረው በኋላ ስትመጣ ትወፈራለች። ለምሳሌ خالدين ይሄ አ የሚል ድምጽ ታወጣለች ማለት ነው ከኸ በኋላ ያለችው አሊፍ። እንዲሁም والقائمين ይሄም እንደዚሁ ትወፍራለች። والضالين ስንል እንደዚሁ من الله እንደዚሁ ትወፍራለች። يراؤون ስንል አሊፍ አብራ ትወፍራለች ማለት ነው። እንግዲህ ይሄ ከሚወፍር ፊደል በኋላ ከመጣች ወይም ሙፈኸም ከሆነ ፊደል በኋላ ከመጣች እሷም አብራ የሱን ህግ አብራ ትካፈላለች ወይም ትወርሳለች ማለት ነው። طيب እንዲሁም ደግሞ ወትረቀቁ بعد المرقق ሙረቀቅ ከሆነው በኋላ ከሆነ የመጣችው ደግሞ ትረቀቃለች ወይም ትቀጥናለች። ለምሳሌ ቢስሚላህ ላ ብለን ከላሙ በኋላ አ የምትለው ድምጽ እዛንኛው ጋር ካየነው ኦ ከሚለው ይችኛ አ ስንል እንደምትቀጥን ያሳያል ማለት ነው። ሌላው ቁሊላሁመ ኢያከ ሚነስ ሰማኢ አናሲ እነዚህ ሁሉ ላይ እንግዲህ የምትቀጥን ይሆናል ማለት ነው። ለምን ከሷ በፊት ያሉት ፊደላቶች የሚቀጠኑ ስለሆኑ። አሊፍ መሳቢያ ናት፣ አናባቢ ናት። የምታናብበውን ፊደል ባህሪ ነው የምትወርሰው ማለት ነው በመወፈርና በመቅጠን ዙሪያ ላይ። ቀጣዩ በስዕል የሚታየው ምንድነው? ሸክሉል ሊሳኒ عند نطق الالف المفخمه والمرققه የምትወፈረዋን አሊፍና የምትቀጠነዋን በመናነብበት ጊዜ የምላስ ሁኔታ እንዴት ይሆናል የሚለውን ነው የሚያሳየው። አሊፍ ሙፈኸማ ከሆነች የኋለኛው የምላሳችን ክፍል ወይም አቅሰል ሊሳን የምንለው የተወሰነ ወደ ላይ ከፍልና ወደ ጉሮሮ አካባቢ የማጣበብ ነገር ይኖረዋል። ከዛ የፊተኛው ወስጠል ሊሳን የምንለውና ጠረፈል ሊሳን የምንለው ደግሞ በተለይ ወስጠል ሊሳን የተወሰነ ተቀዑር የሚባለውን ስርጉድ የማለት ነገር ይኖረዋል። ከዛ ምላሳችን ጫፉ ደግሞ የተወሰነ ከፍ ይላል። ልክ እንዳየነው ኸ እንዳልነው ኸ እና ያው መውጫ ቦታቸውን አሊፍ ዋውና ያ
የጀውፍ ፊደላት ናቸው ብለናል። እንደሚታወቀው ጀውፍ የሚባለው የክፍቱ ቦታ ላይ የሚወጡ ናቸው ማለት ነው። ምንም ጋር ሳይነካካ የሚወጡ ስለሆኑ ለዛ ነው ብቻ ምላሳችን ያንን ቦታ የተወሰነ ይዘጋውና አሊፏ እንድትወፍር ያደርጋታል ማለት ነው። ሌላው አሊፍ ሙረቀቃ በመናወጣበት ጊዜ ምላሳችን ሙሉ በሙሉ ለጥ የማለት ባህሪ ይኖረዋል። አየር እንደፈለገ እንዲወጣ ይሆናል ማለት ነው እና የሚዘጋ ነገር ስለሌለው እንዲቀጥን ያደርገዋል ማለት ነው። ቀጥታ ድምጹ እንዲወጣ ያደርገዋል። እንግዲህ አሊፍ ከሷ ቀጥሎ ያለውን አፍወን ከሷ በፊት ያለውን ባህሪ ፊደል የዛን ባህሪ ይዛ ነው የምትወጣው ብለናል። ስለ አሊፍ በዚህ መልኩ ነው። አሊፍ እንግዲህ የሷ ሁክም የሚያያዘው ከማን ጋር ነው? ከሷ በፊት ካለው ፊደል ጋር ነው። ከፊደሉ ጋር ወይም እሷ የምታናብበው ፊደል ጋር ነው ማለት ነው። ሌላው ላም ብለናል። እንግዲህ ላም እንዴት ነው? አንዳንዴ ትወፍራለች፣ አንዳንዴ ትቀጥናለች ብለናል። ላምስ በምን ሁኔታ ነው ካልን تفخم العرب اللام بإجماع من لفظ الجلالة الله عربوች ላምን እንደ አጠቃላይ ሁሉም በስምምነት ያወፍራሉ። አላህ የሚለው ለፍዙል ጀላላ የክብር ቃል ማለት ነው። የአላህ መገለጫ ስም የሆነው አላህ የሚለው ቃል ላይ የምትመጣዋን ላም ያወፍራሉ። ይሄንም ያወፍሩት ታዲያ መቼ ነው? ወዛሊካ ይሄም ኢዛ ሱቢቀ ቢፈትሐቲን አው ቢضመቲን በፈትሐ ወይም በضማ ከተቀደመ ማለት ነው። ይሄ አላህ የሚለው ቃል ማለት ነው። ፈትሐ ወይም ضማ ቀድሞት ከመጣ ያኔ ላሙ ለፍዙል ጀላላ የሚባለው ይወፍራል ማለት ነው። ለምሳሌ ሁወላሁ ስንል ሁወላሁ አሁን ይሄ አላህ የሚለውን አወፈር ነው ማለት ሁወላሁ አንልም ማለት ሰዩእቲነላሁ ይሄም እንደዚሁ ሰዩእቲነላሁ ይሄም ይወፍራል ማለት ነው። እንዲሁም ወኢዝ ቃሉ አላሁመ የሚለው ላይ ወኢዝ ቃሉ አላሁመ እንዲሁም ወዝኩሩላህ ይህን ይመስላል። እንግዲህ አላህ የሚለው ቃል ከበፊቱ ያለው ፊደል ضማ ከሆነ ወይም ፈትሐ ከሆነ የሚወፈር ይሆናል። ሁወላሁ ስንል አላህ ከሚለው በፊት ዋው ነው ያለው። ዋው ደግሞ ፈትሐ ነው። ሰዩእቲና አላሁ ያለው ላይ ደግሞ ሰዩእቲና የሚለው አሊፍ ሱኩን ብትሆንም ግን አሊፏ ስለምትጣል እንደ አናባቢነቷ ከሷ ቀጥሎ አሊፍና ላም ስለሚመጣ ሁለት አሊፍን አንድ ላይ ስለማያስኬድ ሁለት ሱኩን አንድ ላይ መሄድ ስለማይችል ስለምትጣል ኑኑ ፈትሐ ብቻ ይሆናል ማለት ነው። ነላሁ እንላለን ማለት ነው። ሰዩእቲነላሁ እንላለን ማለት ነው። በተመሳሳይ ወኢዝ ቃሉ ላሙ ضማ ነው። አላሁመ ቃሉ ያለው ዋው ይወድቃል እዚህ ላይ አሊፈል ወስል ስላለበት ማለት ነው። ወዝኩሩላህ ያለውም ተመሳሳይ ነው ማለት ነው። እና ስለዚህ በዚህ መልኩ እናቀጥናታለን ማለት ነው። አፍወን እናወፍራታለን ማለት ነው። ላሙ ለፍዙል ጀላላ የምትባለውን አማ ኢን ሱቢቀ ለፍዙል ጀላለቲ ቢከስረቲን ከስራ ቀድሞት ከመጣ ለፍዙል ጀላላን ፈተብቀ ላሙ ዐላ አስሊሃ ሚነ ተርቂቂ ላም በአስሏ ላይ አስሏ ምንድነው? ላም ሙረቀቅ ነች ወይም ሚን ሑሩፊል ኢስቲፋል ነች፣ ትቀጠናለች ማለት ነው። እና ወደ አስሏ ትመለሳለች። ከላሙ ለፍዙል ጀላላ በፊት ያለው ከለፍዙል ጀላላ በፊት ያለው እንዳጠቃላይ ከስራ ከሆነ ላሟ እንደ አስሏ ትቀጠናለች ማለት ነው። ነሕው ለምሳሌ ቢስሚላሂ
አፊላሂ ሸኩን ቁልላሁመ። አሁን እነዚህ ብቻውን ለፍዙል ጀላላውን ብንለው አላህ አላህ አላሁመ የሚል ነው እንትን ያለው። ግን ቢስሚ ስንል ከከስራ በኋላ ነው ቀጥታ አላህ የሚለው የመጣው። አፊ ስንል አፊላሂ ስንል አፊ ከፋ ከስራ በኋላ ነው የመጣው። ይሄንኛው ደግሞ እንደዚሁ ላሙ ለፍዙል ጀላላው ቁልላሁመ ስንልም አላሁመ የሚለው የመጣው ከከስራ በኋላ ስለሆነ እናቀጥናታለን ማለት ነው። እና ስለዚህ በዚህ መልኩ የሚቀጥን ይሆናል ነው። ጠይብ በስዕሉ ላይ የሚታየው ሸክሉ ሊሳን عند نطق اللام المفخمة والمرققة የሚወፈረው ላምና የሚቀጠነውን ላም በመናወጣበት ጊዜ ምላሳችን እንዴት ይሆናል የሚለውን በስዕል የሚያሳይ ነው ማለት ነው። يصاحب اللام المفخمة تقعر لوسط اللسان የሚወፈረው ላም በመናወጣበት ጊዜ የምላሳችን የመካከለኛው ክፍል መሰርጎድ ይታይበታል ማለት ነው። ይሰረጎዳል ማለት ነው። እንዲሁም ደግሞ ወተضيق في الحلق ወደ ጉሮሮ አካባቢ ደግሞ የተወሰነ የማጣበብ ነገር ይታይበታል ማለት ነው። بخلاف المرققة ከሚቀጠነው ላም طيب የምናቀጥነው ላም የዚህ አይነት ነገር አይከሰትበትም ማለት ነው። ስዕሉ ላይ እንደምናየው የምላሳችን ጫፍ ወደ ላይ ወደ ላንቃችን አካባቢ ሄዶ ይነካል። ወደ ከኋላ አቅሰል ሊሳን የምንለው የጉሮሮን አካባቢ ይዘጋል። መካከሉ ደግሞ ወስጠል ሊሳን ወይም ወሰጡል ሊሳን ይሰረጎድና ወደ ውስጥ ገባ ይላል ማለት ነው። ላሙል ሙረቀቃ በመናወጣበት ጊዜ ደግሞ ምላሳችን ከድዳችን ጋር ይነካካል፣ ወደ ላይ ከፍ ይላል። ሌላው ክፍል ግን ባለበት ነው እንትን የሚያደርገው። አቅሶል ሊሳንም አይዘጋም፣ ይሄንኛውም የምላሳችን ክፍል የመካከሉ አይሰረጎድም ማለት ነው። እና ይሄን ይመስላል እንግዲህ። ስለዚህ ምንድነው እዚህ ላይ የምንረዳው ከለፍዙል ጀላላ በፊት ወይም ለፍዙል ጀላላ ከምንለው ቃል አላህ ከሚለው ቃል ቀድሞ ከስራ ከመጣ ላሟ ትቀጠናለች ማለት ነው። ዶማ ወይም ፈትሐ ከሆነ የመጣው ላሟ ትወፈራለች ማለት ነው። ስለዚህ ላም አንዳንዴ ትወፈራለች፣ አንዳንዴ ትቀጠናለች ያልነው ላሙ ለፍዙል ጀላላ እሷን ለማለት ነው። ከዛ ውጪ ያሉት ላሞች የትኛውም ቃል ላይ ቢመጡ በምንም አይነት ሁኔታ ቢሆኑ ከላሙ ለፍዙል ጀላላ ውጪ ያሉት ላም ምንጊዜም ሙረቀቅ ወይም ደግሞ ምን ሁሩፊል ኢስቲፋል ነች ማለት ነው። የምትቀጥም ፊደል ነች ማለት ነው። طيب የላምን በዚህ እናጠናቀቃለን ማለት ነው። ቀጣዩ ምንድነው? የሶስተኛው ፊደል አንዳንዴ የሚቀጥን አንዳንዴ የሚወፍር ያልነው ራ ነው። ራ ምን ምን ህጎች አሏት ስንል تفخم الراء في 8 حالات ራ በ8 ሁኔታዎች ላይ ትወፈራለች። እንግዲህ ይሄንን በደንብ ልብ ብሎ ማየት ያስፈልጋል። ራ 8 ሁኔታዎች ላይ ስትሆን እሷ ትወፈራለች ማለት ነው። እነዚህ 8 ሁኔታዎች ምን ምን ናቸው? ወደፊት የምናያቸው ነው የሚሆነው። ثانيا وترقق في 4 حالات በአራት ሁኔታዎች ላይ ደግሞ ትቀጠናለች ማለት ነው። ራ አራት ሁኔታዎች ላይ ትቀጠናለች። ويجوز الوجهان في حالتين እንዲሁም ሁለቱም ሁኔታዎች ደግሞ ማግጠንም ማወፈርም በሁለት ሁኔታዎች ላይ ሁለቱም የሚፈቀድበት አለ ማለት ነው። طيب የምትወፈርባቸው 8 ሁኔታዎች ምንድነው ካል የመጀመሪያው اذا كانت الراء مفتوحة ራ መፍቱህ ወይም ፈትሐ ከሆነች ትወፈራለች ያለምንም ቅድመ ሁኔታ። ለምሳሌ
رمضان رمضان را يالون نوفروا مالتنا ثانيا إذا كانت ساكنة وقبلها مفتوح سكون هنا كبفتوا فتحة كالا سكون هنا كبفتوا فتحة كالا نحو لمثال مريم مريم هي يوفر المالتنا ثالثا إذا سكنت الراء وقبلها ساكن غير ياء الصا سكون كهونج كبفتوا يالو سكون كهونا جن ياء يالهونا في دلمون اللبت وقبله مفتوح كالصوب في الدقمو فتحة كالا أهون الصا راسوا سكون هنا كالصاك أدموات يمتاو في دل سكون كهونا إنا ياء كالهونا عندهم كذا سكون كهونا في دل بفيت دقمو يالو في دل فتحة كهونا بزيهون يتعالي توفر اللج مالتنا لمثالي والعصر أهون والعصري بلنا دلم مننا والعصر عندما قوم بسكون أدرجناو كسرة كهونج الصا يعني تكتنا اللج مالتنا طيب رابعا أردتنياو إذا كانت الراء مضمومة راء ضمّا كهونج نحو لمثالي كفروا يميلون سناوتا يوفرال مالتنا النزي أرادتو ناچو قطاي أمستنياو دقمو إذا كانت ساكنة سكون كهونج وقبلها مضموم كصاق أدمو يالو دمو ضمّا كهونا نحو لمثالي القرآن طيب سادسا سدستنياو إذا كانت الراء وقبلها ساكن الصاء راء راسها إذا سكنت الراء سكون كهونتنا وقبلها ساكن كالصاق أدمو سكون كالا وقبله مضموم كالسوق أدمو دمو ضمّا كالا مالتنا كالسوق أدمو ضمّا كالا قدم لاي ያየነው የሶስተኛው ህግ ላይ ምንድነው ያየነው اذا سكنت الراء وقبلها ساكن غير ياء ነው ያልነው وقبلها ساكن ሆኖ غير ياء مفتوح እንደገና ደግሞ وغير ياء وقبله مفتوح ነው ያልነው ያ ያልሆነ ከዛ በፊት እዚህ ላይ ደግሞ እሷ ራሷ ሱኩን ከሆነች ከሷ በፊት ያለው ፊደል ሱኩን ከሆነ ከሱ ቀድሞ ያለው ደግሞ ضማ ከሆነ አሁን እዚህ ላይ ምሳሌውን ስናየው ይገለጣል ኢንሻአላህ خسر አሁን ኻ ضማ ነው ራ መጀመሪያ ራእን ነይ ሱኩን ነች ከሷ በፊት ያለው ሱኩን ነው ከሱ በፊት ያለው ደግሞ ضማ ነው ይሄ ማለት ነው خسر በዚህ ሁኔታ ላይ ተወፈራለች ማለት ነው طيب سابعا سبعتኛ اذا كانت الراء ساكنة وقبلها كسرة عارضة عفوا እሷ ራሷ ሱኩን ከሆነችና ከሷ በፊት ያለው ከስራ ግን ያ ከስራ ቋሚ ሳይሆን ዓሪድ መጤ የሆነ ማለት ነው ዓሪድ ማለት መጤ የሆነ ከስራ ከሆነ ቋሚ አይደለም የአሊፍ አልወስል የሆነ ማለት ነው እንዲሁም መልፉዘቱን አው ሙቀደረቱን በቃል የሚነገር ወይም ደግሞ ተገምቶ የሚቀመጥ ለምሳሌ ኢርጂዑ ኢ አልነው አሁን እቺ ሐምዛ ይቺ ቀድማ እንደ ሐምዛ ያነበብናት ኢ ብለን ያነበብናት ከበፊቷ ያለው ፊደል ከበፊቷ ያለውን ቃል አብረን ብናነበው እሷ ትዋጥና ልክ አሁን ቀጣይ እንደምናነበው እንትን ቃል ማለት ነው الذي ارتضى لكم نبرا لهم عفوا ارتضى لهم አሁን እዚህ ላይ ኢር የሚለው በሙቀደር ደረጃ ነው ከስራው ያለው ማለት ነው በሙቀደር ደረጃ ነው ያለው ወይም በግምት ደረጃ የተቀመጠ ነው ማለት ነውና
በዚህ ሁኔታ ከሆነች እሷ ሱኩን ሁና ከሷ በፊት ያለው ከስሩን ዓሪድ ቋሚ ያልሆነ ከስራ ካለው በሚነገርም በቃል የሚነበብም ይሁን በግምት የሚቀመጥ ወይም ደግሞ በተቅዲር የሚባለው ማለት ነው። በዚህ ሁኔታ ራ ትወፍራለች ማለት ነው። ثامنا ስምንተኛ اذا كانت الراء ساكنة وقبلها مكسور እሷ ሱኩን ሁና ቀድሟት ከስራ ከመጣ وبعدها حرف استعلاء ከሷ ቀጥሎ ደግሞ حروف الاستعلاء ብለን ከጠቀስናቸው ውስጥ እንትኑ ከመጣ ማለት ነው። ከሰባቱ አንዱ ፊደል ከመጣ غير مكسور ከስራ ያልሆነ ከመጣ አሁንም ትወፈራለች ማለት ነው። ፊል ከሊመቲ ነፍሲሃ እዛው ቃል ላይ መሆን አለበት። ታዲያ የሑሩፍ الاستعلاء የሚመጣው ማለት ነው። نحو ለምሳሌ وإرصادا قرطاس فرقة አሁን እዚህ ላይ የምናየው ከራ ሱኩን ነች ከሷ በፊት ከስራ መጥቷል ሐምዛ ለምሳሌ ወይም ቃፍ ወይም ፋ እንዲሁም ደግሞ ከሷ ቀጥሎ ደግሞ ሐርፍ استعلاء አለ ሷድ ወይም ጣ ወይም ቃፍ ማለት ነው። እንዲሁም ደግሞ እሱ ከስራ አይደለም እዛው ቃል ላይ ነው ማለት ነው። በዚህ ሁኔታ ራ የምትወፈርባቸው ስምንቱ ቦታዎች እነዚህ ናቸው ማለት ነው። طيب መቼ ትቀጠናለች የሚለውን የምናይበት ነው። ደግሞ የምትቀጠነው በአራት ቦታዎች ላይ ነው ብለናል። አራቱ ቦታዎች የሚከተሉት ናቸው። አንደኛ اذا كانت الراء مكسورة كسرة كونت راء نحو ለምሳሌ كريم ريح ይሄ እንግዲህ ከስራ ከሆነች ምን ጊዜም የምትቀጠንበት ሁኔታ ነው ማለት ነው። ሌላው اذا كانت الراء ساكنة وقبلها كسرة أصلية ساكن هنا እሷ ሱኩን ሁና ከሷ በፊት አስሊ የሆነ ከስራ ካለ እንዲሁም ደግሞ وليس بعدها حرف استعلاء ከሷ በኋላ حرف استعلاء ከሌለ እዚህ ስምንተኛውን ስናይ የምትወፈርበትን ሱኩን ሁና ከሷ በፊት ከስሩን ዓሪድ ብለናል። ሽስሙ ከስር ያለው ብለናል ስምንተኛውን ስናይ ማለት ነው። ግን ከሷ ቀጥሎ حرف استعلاء ከሆነ ብለን ተወፍራለች ብለናል። ከሷ በፊት ግን ያለው ከስር ሁኖ እሷ ሱኩን ሁና ከዛ በኋላ حرف استعلاء ከሌለ ትቀጠናለች ማለት ነው። ለምሳሌ ፊርዓውነ እሷ ሱኩን ነች ቀድሟት ያለው ፊደል ከስራ ነው አስሊ ነው ከስሩ። እንዲሁም ደግሞ ከሷ ቀጥሎ ያለው ፊደል አይን ነው። አይን ደግሞ من حروف الاستفال ስለሆነ حرف استعلاء ስላልሆነ በዚህ መልኩ ትቀጥናለች ማለት ነው። ثالثا ሶስተኛው اذا سكنت الراء وقبلها ساكن غير مستعل እሷ ሱኩን ከሆነች ከሷ በፊት ያለው ፊደል ደግሞ ሱኩን ከሆነ እና غير مستعل የማይወፈር የሆነ ፊደል ማለት ነው። የኢስቲዕላ ፊደል ያልሆነ ማለት ነው። وقبله مكسور ከሱ በፊት ደግሞ ከስራ ካለ ማለት ነው። ለምሳሌ ሒጅር አሁን እሷ ሱኩን ነች ከሷ በፊት ያለው ፊደል ጂም غير مستعل ነው ወይም ደግሞ من حروف الاستفال ነው እሱ ከዛ በፊት ያለው ደግሞ ከስራ ነው ማለት ነው። قدير ይሄም እንደዚሁ طيب رابعا اذا سكنت الراء وسبقت بياء لين እሷ ሱኩን ከሆነችና የሊን የሆነ ያ ሊን የሚባለው ምንድነው? ከፈትሐ በኋላ ያ ወይም ዋው ሱኩን ሆኖ ከመጣ ሊን ይባላል። እና አሁን እሷ ሱኩን ሁና የሊን ያ ከመጣ ለምሳሌ ኸይር አሁን እሷ ሱኩን ነች ቀድሟት ያለው
ያ ሱኩን ነው የሊን ያ ይባላል ማለት ነው لا ضير በዚህ መልኩ ራ ትቀጥናለች ማለት ነው ሌላው ሁለቱም ሁኔታ የሚፈቀድባቸው ሁለቱ ቦታዎች ምንድናቸው የሚለው ነው جواز التفخيم والترقيق في الراء اولا اذا كانت الراء ساكنه وقبلها مكسور الصا سكون هنا كالصا بفيت ያለው كسرا كهونه وبعدها حرف استعلاء كالصا ቀጥሎ ያለው ደግሞ حرف استعلاء كهونه حرف استعلاء ካልሆነ ይወፈር ተቀጥናለች ብለናል ከሆነሳ ሁለቱም ሁኔታ ይፈቀዳል ማለት ነው حرف استعلاء مكسور كسر كهونه ማለት ነው حرف استعلاء مكسور كهونه حرف استعلاء ሆኖ كسر ካልሆነ غير مكسور የስምንተኛው ያስቀመጥነው ምትወፈርበት ነው كسر ካልሆነ ማለት ነው كسر ከሆነ ግን ማወፈርም ማቅጠንም እንችላለን وذلك في حالة الوصل أو الوقف بالروم على قوله تعالى ለምሳሌ በመናቆምበት ጊዜ ነው ማለት ነው يا على فرق كالطود العظيم የሚለው ላይ فرق ከፈለግን فر ማለት እንችላለን ከፈለግ فرق ማለት እንችላለን ቃፉ እንትን ከስራ አድርገን ከቀራ ነው ማለት ነው ከቀራ ነው ከስራ አድርገን اما عند الوقف عليها بالسكون በሱኩን ካቆምነው ግን እንትንነቱ ይቀርና ከስራነቱ ይቀርና حرف استعلاء سكون የሆነ ስለሚሆን ففي الراء التفخيم لا غير راءن እናወፍራታለን كل فرق ካልነው راء ተወፍራለች ማለት ነው لزوال موجب الترقيق ማግጠኑን ግዴታ የሚያደርገው ምክንያት ስለሚወገድ ወይም ስለሚነሳ ማለት ነው وهو كسر حرف الاستعلاء የاستعلاء ፊደል የሆነው ቃፍ እዚህ ላይ የምናየው فرقን የምንለው ያ ከስራው ስለሚነሳ ሱኩን ከሆነ ደግሞ ስለሚወፈር ማለት ነው በህጉ መሰረት ሱኩን ከሆነ ይወፈራል ማለት ነው እና ስለዚህ በዚህ መልኩ ራ ማቅጠን እንችላለን ወይም ማወፈር እንችላለን ማለት ነው የመጀመሪያው ይሄ ነው ምንድን ስትሆን ነው እሷ ሱኩን ሁና ከበፊቷ ያለው ፊደል ከስራ ከሆነ ከሷ ቀጥሎ ያለው ፊደል ደግሞ حرف استعلاء ሆኖ ከስራ ከሆነ በዚህ ሁኔታ ማቅጠንም ማወፈርም እንችላለን ማለት ነው طيب ሌላው جواز التفخيم والترقيق ላይ አሁን የሁለተኛው ደግሞ ምንድነው اذا سكنت الراء وقبلها حرف استعلاء እሷ ሱኩን ከተደረገች ከሷ ቀድሞ ያለው ፊደል ደግሞ حرف استعلاء ሆኖ ሳኪኑን ሱኩን ከሆነ وقبله كذا كحرف استعلاء بفيد دغمو مكسور كسرا كالو وذلك عند الوقف بالسكون بسكون بمناقومበት ጊዜ ማለት ነው ለምሳሌ ሚስር ስንል ሚስር ማለት እንችላለን ሚስሮ ማለት እንችላለን ማወፈርም እንችላለን እንዲሁም ቂጥር ማለት እንችላለን ቂጥር ማለት እንችላለን واختار الامام ابن الجزري التفخيم في مصر والترقيق في القطر مصر የሚለው ላይ ራእናውን ሱኩን አድርገን ከቀራን ነው ፈታ ካደረግናት መወፈር ግድ ነው ከስራ ካደረግና መቅጠን ግድ ነው ይሄንን መያዝ አለብን አሁን እዚህ ላይ የምናየው ምንድነው በሱኩን ካቆምናት ማለት ነው والترقيق مراعاه للوصل መቀጠሉ ጋር ለማዛመድና እሱን ለመጠበቅ ሲባል ለምን ካላቆምንበት ሚስራ ነው ምንለው እንዲሁም ቂጥሪ ነው ምንለው ራ ተቀጥናለች ቂጥር ያለው ላይ ሚስር ያለው ላይ ደግሞ ራ ተወፍራለች ለዛ ብለው ኢማሙ ኢብኑ አልጀዘሪ ምን አድርገውታል
ሚስር ያለውን ማወፈር ቅጥር ያለውን ማቅጠን መርጠዋል ማለት ነው أما في حالة الوصل فإن الراء مفخمة في مصر لأنها مفتوحة ومرققة في القطر لأنها مكسورة بأيائزن بمنقرابت جزي كهنا راء مصر يميلو لاي توفرالك قطر يميلو لاي دقمو تقطنالك مالتنا طيب بمثلو لاي عندما ينقدي راء بمتوفربتنا በምትቀጥንበት ጊዜ የምላስን ሁኔታ የሚጠቁም ነው ማለት ነው يصاحب الراء المفخمة የምትወፈረው ራእ ጋር ይጣመራል ወይም ይጎዳኛታል ተቀዑር لوسط اللسان የምላሳችን የመካከለኛው ክፍል መሰርጎዲ ይከተለዋል ማለት ነው وتضيق في الحلق لك ሌሎቹ የሚወፍሩት ላይ እንዳየነው ጉሮሮአችን አካባቢ ደግሞ የመጥበብ ነገር ማለት ነው ምላሳችን የሩቁ ክፍል እዛ አካባቢ ይዘጋል بخلاف المرققة ከምትቀጠነው ራ በተቃራኒ ማለት ነው ራ ሙፈኸማ ሲወጣ ስዕሉ ላይ እንደሚታየው ነው ሙረቀቃ ሲወጣ ደግሞ እንደዚሁ በስዕሉ ላይ እንደተመለከተው እናወጣታለን ማለት ነው ቀጣዩ ሁለቱ ተቃራኒ ባህሪያቶች الإطباق والانفتاح የሚለውን ኢንሻአላህ يمناي يهونال لزاري زي درسي بقانال هذا والله أعلم وصلى الله وسلم على نبينا محمد وعلى آله وصحبه